ተደባዳቢ ወይም ደግሞ አቢዩዚቭ ሆኖ አይወለድም። ይሄ ማለት ሁሉም ወንዶች ጥቃት ያደርሳሉ ማለት አይደለም። ጥቂት ወንዶች በሚያደርሱት ጥቃት ነው ብዙ ጥፋት እየደረሰ ያለውና እንደዛ ሆኖ አይወለድም። ሴት ሚስቱን በጥፊ የሚማታ ሆኖ የሚወለድ ወንድ ወይም ደግሞ ሴት ሆና ስትደበደብና ስትመታ ኢትስ ኦኬ ይገባኛል ብላ የምትወለድ የለችም። በጣም እርግጠኛ የሆንኩት ተስፋ አልቆርጥም። ተስፋ ማልቆርጠው ነው በፈጣሪ ስለምተማመን ነው። ምናልባት ወደ መንግስት ኃላፊነት የመመለስ ሀሳብ አለሽ? ለጊዜው የለኝም። አሁን ለውጦች አሉ አላልፈውም ብዬ ያልኳቸው ችግሮች ገጥመው ሊሆን ይችላል በህይወቴና ቁጭ ብሎ ማሰብ፣ መረጋጋት፣ ጾታዊ ጥቃት፣ ትንኮሳ፣ ወሲቤ ትንኮሳ ያሹን አቅም የትምህርት ዝግጅትሽ እና ያለሽ ልምድ ሳይሆን ሴት በመሆንሽ ብቻ በሴትነትሽ ሴክሹዋሊቲ መገመት፣ መመዘን እንዳለን ዝግጅት እንዳለን ብቃት እንዳለን የራሳችንን ፕሮቴክት የማድረግ አቅምና እውቀት ይለያያል እንጂ ይገጥምሻል። ለስራ አፕሮች ያደረግሽው ሰው በሌላ መንገድ ጉዳዩን የተያዘው ስራ ወደ ጎን ትቶ ከሴትነትሽ ጋር መገናኘት። ሊደርሺፕ እኔ የምተረጉመው ግዴታ ትልቅ የመንግስት ፖዚሽን መያዝ አይደለም፣ ወይም ደግሞ መንግስት ያለውን ተጠቅሞ የግል ካምፓኒ ላይ ትልቅ ፖዚሽን መያዝ አይደለም። ለውጥን ሊድ ማድረግ ነው የኔ ፓሽን፣ እንደዛ ነው። ጤና ይስጥልን ተመልካቾች፣ እንዴት ናችሁ? እንዴት ከርማችኋል? የከፍታ ሾው በሌላ እንግዳ በሌላ ሳምንት ተገናኝተናል። የዛሬዋ እንግዳችን የኢትዮጵያ ሴት የህግ ባለሙያዎች ማህበርን በፕሬዚዳንትነት የመራች ከዛ በኋላም የአዲስ አበባ ሴቶችና ህፃናት ቢሮ ላይ በምክትል የቢሮ ኃላፊነት ያገለገለች ናት። በግልና በተለያዩ የልጆች ላይ በተለያዩ ኃላፊነቶች ላይ ሰርታለች። ዛሬ ደግሞ የከፍታ ሾው እንግዳችን ነች። በኃላፊነት በመጣችባቸው ጊዜያቶች የገጠሟትን የህይወት ጀርኒዋን ታጋራናለች። ሜሮን አረጋው እንኳን ደህና መጣሽ ወደ ከፍታ ሾው። እና ይቅርታ በመጠየቅ ልጀምር። በጣም ሌት ሆነን ነው ያስጀመርንሽ እና ረጅም ሰዓት ነው ያስጠበቅኩሽ። ይቅርታ በመጠየቅ ልጀምር። ይቅርታውን ተቀብለሽኛል? እሺ ሜሮን እንዴት ነሽ? ሰሞኑን ለዚህ ኢንተርቪው ስደውልልሽ እያየሁኝ ነበርና በጣም ቢዚ ስኬጁል ነው ያለሽ፣ በጣም የተጣበበ ጊዜ። ከዛ ውስጥ ጊዜ ስለሰጠሽኝ በጣም አመሰግንሻለሁ። ግን አሁን ይሄን የተጣበበ ሳምንት እንዴት ነው በምንድን ነው ትዝናኝ ወይ ምንድን ነው እንዲህ አይነት ጊዜዎችን የምታሳልፊበት? ያው ስራ ነው በዋናነት ያው ስራ ቢዚ ያደርገኛል። ከዛ ውጭ ደግሞ የፋሚሊ ፐርሰናል ላይፌ ቢዚ ያደርገኛል እና በአጋጣሚ የደወልሽበት ሳምንታት በጣም የተጣበበ ስኬጁል ስለነበረኝ ለዛ ነው ቢዚ መሆኔን ያየሽው እና ስራው በራሱ ያው ያለሁበት ኃላፊነትም ብዙ ነገሮች ላይ ኤንጌጅ እንዳደረግ ስለሚያደርገኝ ጊዜ የተጣበበ ነው ማለት ነው። ከስራ ውጭ ግን ምን ያዝናናሻል? ከልጆቼ ጋር ማሳልፈው ጊዜ ምንም ዋጋም አላወጣለትም። ፕራይስለስ ታይም ነው የምለው። ለራሴ ጊዜ የምሰጠው ለፋሚሊ፣ ለቤተሰብ ከልጆቼ ውጭ ላለ ማለት ነው። ከጓደኞቼ ጋር ማሳልፈው ነው ለራሴ የሚሰጠው ጊዜ፣ ራሴን ማዳመጥበት። ሌላ እንግዲህ አሁን ቀድሜ ሳስተዋውቅሽ አንስቻለሁ። እኔ በትንሹ ማውቀውን ነው ያስተዋወቅኩት እና እስቲ አንቺ ደግሞ ሜሮንን አስተዋወቂን። ሜሮን አራጋውን አስተዋወቂን አንቺ ደግሞ። እሺ ተወልጄ ያደግኩት እዚሁ አዲስ አበባ ነው። እንግዲህ ኤሌመንተሪም ሃይ ስኩልም የተማርኩት እዚሁ ነው። ሃይ ስኩል ኮከበ ጽባህ ነበር የተማርኩት። ከዛ 12ኛ ክፍል ከተፈተንኩ በኋላ አዲስ አበባ ዩኒቨርሲቲ ነው ጆይን ያደረግኩት። የህግ ትምህርት ቤት ነው የተማርኩት። የህግ ባለሙያ ነኝ። ከተመረኩ በኋላ ደግሞ ወደ ስራው ዓለም ስቀላቀል ሰብአዊ መብት ላይ የሚሰራ ህፃናት፣ ሴቶች መብት ላይ የሚሰራ ኤንጂኦ ላይ ነው ስራዬን የጀመርኩት። ፓሽን የብሱ ስለሆነ በስርዓተ ጾታ እኩልነት፣ በሴቶች መብቶች፣ በህፃናት መብቶች መከበር፣ ጾታዊ ጥቃት እንዲቀንስ ፈጽሞ እንዲጠፋ በጣም ከሚሹ ሰዎች መካከል ላይ በፓሽን ነው ስራዬን የምሰራው እና እዛ ላይ ነው ወደ ልጅነትሽ ወደ ስራ ገባሽ ቢፈጥነሽ እና ልጅነትሽ ምን ይመስል ነበር ሜሮን? ምን አይነት ልጅ ናት? ወደ ሎ ስኩል ለመግባት የተለየ ምክንያት ነበረሽ ወይ? ለቤተሰቤ መጀመሪያ ልጅ ነኝ። አንድ ወንድም አንድ እህት አለኝ። መካከለኛ ኢኮኖሚ ካላቸው ቤተሰቦች ነው የመጣሁት። ያደግኩትም እዚሁ አዲስ አበባ ነው እንደነገርኩሽ እና እንግዲህ በባህሪ በጣም ካልም የሚባል ባህሪ ያለኝ እንግዲህ እናትም አባቴም እስከ 12ኛ ክፍል እስከ ዲፕሎማ ድረስ ትምህርት ዝግጅት ያላቸው ስራ ላይ የነበሩ ፊደል የቆጠሩ እና በስነ ምግባር ያሳደጉን ከገንዘብ ይልቅ ስብዕናችን ላይ ነው የሰሩት እና
የመጀመሪያ ልጅ ስትሆኚ ደግሞ አራያ መሆን ሴት ሆኖ ማሳየት ሴት ስትሆኚ ያ ይጠበቃልና በተለይ ትምህርታችን ላይ እንድናተኩር ሊሰጡን የሚችሉት ትምህርት ስለሆነ ሊሰጡን የሚችሉት ስነ ምግባር ስለሆነ በዛ መልኩ ነው ያደግኩት። ሎ ስኩል እንዴት ገባሽ ላልሽው እንግዲህ እኔ በተፈጥሮዬ እንግዲህ ሁላችንም ስንመጣ ሚሽን አለን አይደል? ፈጣሪ የሆነ ፈጽመነው እንድንሄድ የሚፈልገው ነገር አለ እና ሰው የራሱን ውስጡን ካዳመጠ ፓሽኑን ያውቃል፣ የሚሰጥለትን ነገር ያውቃል። እና ከልጅነቴ ጀምሬ ህፃናትን በጣም ነው የምወደው። የተጎዱ ሰዎችን በጣም ልቤ ይራራል። ፍትህ ሲጓደል አልወድም። እሱን መቼ ነው ማወቅ የጀመርሽው? እንግዲህ ሃይ ስኩል ልጅም ሆኜ ይነግሩኛል። ህፃናትን መንገድ ላይ አይቼ ማለፍ አልችልም፣ ስም አለው ልጅ ከመውለዴም በፊት ማለት ነው። እና የተጎዱ ሴቶች መንገድ ላይ አሁን ለምሳሌ ጉሊት ሲሸጡ ዝናብ እየመታቸው በቆሎ ልጅ አዝለው ሳይ እራራለሁ በጣም። ካለኝ ሳንቲም ከነሱ በገዛ መርጣለሁ። ተማሪም ሆኜ ሃይ ስኩልም ሆኜ ባዋራቸው ምን እንደገጠማቸው ግን ያኔ አላውቀውም ለምን እንደዛ እንደምሆን። እንደን አዲስ አበባ ዩኒቨርሲቲ ከገባሁ በኋላ ፍሬሽ ይር አለ የመጀመሪያው ዓመት። ያው ዲፓርትመንት አትመርጭም፣ ኮመን ኮርሶች ናቸው ያሉት። ግን ህግ ትምህርት ቤት የመጀመሪያ ምርጫዬ ነው። የመጀመሪያ ምርጫዬ ነው ያገኘሁት። ያው ስለ ሰዎች መብት፣ ስለ ሰዎች ፍትሃዊ ዓለም ውስጥ እንዲኖሩ በተለይ በማህበረሰብ ወደኋላ የቀሩ እንደ ሴቶች፣ ህጻናት በእኛ ማህበረሰብ በሌላውም ዓለም ፍትሃዊ ዓለም ፍትሃዊ ኢትዮጵያ ብትኖር ብዬ አስባለሁ። እና ያንን ደግሞ ያው የሰው ልጆችን መብት፣ ግዴታን፣ ስነ ምግባርን፣ ፍትህን እንዲኖር የሚያደርግ የሚመራ እና የሚያመቻች ትምህርት ቤት የህግ ትምህርት ቤት ነው። ስለዚህ እንደዛ ነው ጆይን ያደረኩት በዛ ምክንያት። ከጨረስኩ በኋላ ግን ያው ወደ ስራ ዓለሙ እንግዲህ ህግ ስትማሪ ወይ ዳኛ ወይ ጠበቃ ወይም ደግሞ እንደኔ ሂውማን ራይትስ ላይ ወይ ሰብአዊ መብት ላይ ተሟጋች ትሆኛለሽ፣ ትሰሪያለሽ እና ብዙ አይነት ምርጫዎች አሉ። ቀጥታ ልቤ ያዘነበለው ሰብአዊ መብቶች ላይ የሚሰሩ ድርጅቶች ላይ ጆይን ማድረግ ነበረ። ስለዚህ የመጀመሪያው ስራዬ እሱ ነበረ ማለት ነው። ያን ስራሽን ንገሪኝ፣ ምን ነበር ስትሰሩ የነበረው እዛ ላይ? ከዛ በኋላ ደግሞ ወደ መንግስት የስራ ኃላፊነት የመጣሽበትን አጋጣሚ አስታውሽን። እንግዲህ ህፃናት መብቶች ላይ ነበረ። ህፃናት በተለይ ሴክሹዋል ቫዮለንስ ሲደርስባቸው፣ የወሲብ ጥቃት የደረሰባቸው ህፃናትን እንዳይደርስባቸው መከላከልና ከደረሰባቸው በኋላ ደግሞ እንዲያገግሙ የማድረግ የስነ ልቦና፣ የማህበራዊ አገልግሎት፣ የህግ አገልግሎት የሚሰጥ እና የህግ ትምህርት ማስተማር ሰብአዊ መብቶች ላይ ህፃናት፣ ሴቶች መብቶች ላይ የሚያስተምር ድርጅት ላይ ጆይን ያደረኩት እንደ ፍሬሽ ግራጁዌት እና ያኔ ነው እንግዲህ ስለ ኮሚኒቲውን፣ ህፃናትን፣ ሴቶችን ስልጠና ስሰጥ ያኔ ነው ያለኝን ፓሽን። ስልጠና የምሰጥበት መንገድ ጀስም ብሎ ቲዮሪውን ማስተማር ብቻ አይደለም፣ ፕራክቲካል ካለው ችግር ጋር አገናኝቼ የምሰጥበት መንገድ ብዙ ሰዎች ይነግሩኛል እና በፓሽን ነው በመመሰጥ ነው የምትሰጪው እና ያደ አፕሪሼት ያደርጋሉ። እንግዲህ ያለኝ ልምድ ብዙም አይደለም። ያኔ ነው ለካ ዝንባሌ እዚህ ላይ ነው፣ ለካ ውስጤ የተሰጠለት ዓላማ ይሄ ነው ብዬ እንትን ያልኩት። ከዛ በኋላ እንግዲህ እዛ መስሪያ ቤት 6 ዓመት ነው የቆየሁት። ፕሮግራም ላይ ነበር የቆየሁት። ይህንን ፕሮግራም ኦፊሰር ሆኜ ነበር የቆየሁት። ከዛ በኋላ ነው የኢትዮጵያ ህግ ባለሙያ ሴቶች ማህበር ጆይን ያደረኩት። የኢትዮጵያ ህግ ባለሙያ ሴቶች ማህበር እንግዲህ ሎ ስኩል የተመረቅን ሰዎች በተለይ ሴቶች በጣም ኢንስፓየር የሚያደርገን እና አክቲቭሊ የምትሳተፉበትም ነው አይደለ? ወዲያውኑ ነው ሜምበር የምንሆነው። የሜምበርሺፕ መታወቂያ ለማውጣት ሎ ስኩል ግራጁዌት እንዳደረግን ትልልቅ ሴት ጠበቆች እና ወይዘሮ መዓዛ አሸናፊ እና ሌሎችም በጣም ፕሮሚነንት የሆኑ ጠበቆችን ማየት ለእኛ ኢንስፓይሬሽን ነው። በተለይ እንደዚህ አይነት ፓሽን ተሰጥኦ ካለሽ ያ ተቋም እንግዲህ ትልቅ አሻራ የጣለ ተቋም ነው እና እዛም ጆይን ሳደርግ ማስታወቂያ ሲወጣ ነው በጣም በፓሽን ጆይን ያደረኩት። ስለዚህ ተፈተንኩኝ፣ ተወዳደርኩኝ፣ አለፍኩኝ። ፕሮግራምን መምራት ላይ ነበረ 6 ቅርንጫፎችን ሄድ ኦፊስ ላይ ያለውን ፕሮግራም አጠቃላይ መምራት ኃላፊነት ነበር። ኤንዘን ከተወሰነ ዓመት በኋላ ኤክስኪዩቲቭ ዳይሬክተር ሆንኩኝ። ተቋሙን አጠቃላይ ጠቅልሎ መምራት ነው። እዛው የሴት የህግ ባለሙያዎች 6 ዓመት ነው የቆየሁት። 6 ዓመት እዛ ስቆይ እንግዲህ ያው
ብዙ ኬዞች ይመጣሉ። ያው ፍትህ የሚሹ ሴቶችን ነው የሚያገለግለው። ነፃ ድጋፍ አገልግሎት መስጠት፣ ህዝብን ማስተማር፣ ፖሊሲ አድቮኬሲ ላይ ህግ እንዲቀየር መስራት ነው እና ከዛ በኋላ ነው ወደ አዲስ አበባ ሴቶች ህፃናት ማህበራዊ ጉዳይ ቢሮ በምክትል ቢሮ ኃላፊነት ለመምራት እድሉን ያገኘሁት በለውጡ ማለት ነው። ያንን መስሪያ ቤት ጆይን ሳደርግ ያው በፓሽን ነው። ኤንጂኦ ላይ ስትሰሪ እንግዲህ መንግስት ያልሆነ ተቋም ላይ ስትሰሪ እና የመንግስት ፖዚሽን ይዘሽ ስትሰሪ ደግሞ ይለያያል የምታመጪው ተጽዕኖ እና የመንግስት መዋቅር ለእኔ አዲስ ነው፣ ግን እርግጠኛ የሆንኩት ፓሽን እንዳለኝ ነው። ልምድ እንዳለኝ መስራት እንደምችል የተወሰነ ነገር ለውጥ ለማምጣት እንደምችል ነው። ስለዚህ ጆይን አደረግኩኝ። የሴቶችንም የህፃናትን ዘርፍ ለመምራት እድሉ ነበረኝ። ብዙ ነገር ተምሬያለሁ። ብዙ ሰፊ ችግር እንዳለ ተረድቻለሁ። ለውጥም የተወሰነ ለውጥ አምጥቻለሁ በቻልኩት። 4 ዓመት ገደማ ካገለገልኩ በኋላ ነው በገዛ ፈቃድ የለቀኩት። አሁን ደግሞ በአማካሪነት በስርዓተ ፆታ፣ በወጣቶች ማካተት፣ በሴቶች ህፃናት መብቶች ዙሪያ አማካሪ ሆኜ እየሰራው ነው ያለሁት። ኢንተርናሽናል ድርጅት ላይም በግልም አማካሪ ነኝ ማለት ነው። ጥሩ። እዛ ቢሮ ውስጥ ስትሰሪ እንግዲህ እኔ እንኳን ጋዜጠኛ ሆኜ በምሰራበት አጋጣሚ የአዲስ አበባ ሴቶችና ህፃናት ቢሮ ላይ ከ4 ዓመት ምናምን በፊት ይመስለኛል አንድ ስቶሪ ለመስራት መጥቼ ነበረ። ምንድነው ስቶሪው? ጥቃት የደረሰባት ህፃን የያዘች እናት መጠለያ ውስጥ ሼልተር ውስጥ ገብታ ነው ያገኘኋት። ጥቃቱን ስለጠቆመች ወይም ደግሞ ጥቃቱን ለህግ ስላቀረበች በአካባቢዋ በደረሰባት መገፋት ነው እዛ ሼልተር ውስጥ ያገኘኋት እና ብዙ ክፍተት እኔ በአንድ ዜና ነው ያን ጋፕ ያየሁት። አንቺ እንግዲህ ለአመታት ስትቆይ በዚህ ኃላፊነት ላይ ብዙ ጋፖችን የማየት እድል ያገኝሽ ይመስለኛል እና እንደ ማህበረሰብ በህግ አግባብ ያለው ክፍተት ምን ይመስላል? እንደው ብዙ ነው ችግሩ። ጾታዊ ጥቃት ላይ እንግዲህ 16 ዓመት በላይ ነው የሰራሁት። ኬዞችን ኦልሞስት በቀን አንድ አያለው ሰማለው፣ ለማገዝ ሞክራለሁ እና ማህበረሰብ ላይ ያለ አመለካከት ነው እስካሁን በቃ ያልቀረፍ ነው እንደ ሀገር። እንግዲህ እነዚህ ሁሉ የሰራናቸው ስራዎች የት ሄዱ፣ እንዴት ለውጥ አላመጡም የሚለው ሌላ ጥያቄ ሆኖ ለውጦች አሉ። ነገር ግን አሁንም ለሴቶችና ለወንዶች የሚሰጠው ቦታ አመለካከት አልተቀረፈም። ብዙ ለውጦች ቢኖሩም ግን ኮንሲስተንትሊ አግሬሲቭሊ ስላልተሰራ ጾታዊ ጥቃት ባይዘው ወንዶች ላይም ይደርሳል። ጾታን መሰረት አድርጎ የሚደርስ ጥቃት ስለሆነ ግን ሴቶች ላይ አሁንም በጣም እየበረታ ያለው አይነቱን እየቀየረ እየተፈጸመ ያለው ኖርማላይዝ ማድረግ ጉዳዩን እንደ ጉዳይ እንደ ክብደት እንደ ሀገር አለማየት። ብዙ ህጎች አሉ፣ ብዙ አሰራሮች አሉ፣ መዋቅሮች አሉ፣ ብዙ ጥረቶች ተደርገዋል። መንግስታዊ ያልሆኑ ተቋማት ብዙ ለውጦች መጥተዋል። ግን አሁንም ግን ማህበረሰባችን ጾታዊ ጥቃትን እንዲጸየፍ፣ ሴትና ወንዶች በመከባበር ላይ የተመሰረተ ግንኙነት እንዲኖራቸው፣ ሴትም ወንድም ሰው መሆናቸውን ትውልዱን በማስተማር ብናሳድግ፣ እንዲሁም ደግሞ ይሄ በተለይ ሴቶችን ወደኋላ የሚጎትቱ በራሳቸው እንዳይወስኑ ኢኮኖሚካሊ ኢምፓወርድ እንዳይሆኑ የሚጎትቷቸው አመለካከቶች፣ የሚጫንባቸው የማይከፈልባቸው ስራዎች አሁን ማስተዳደግ ላይ ሴቶችን የምናስቀምጥበት ቦታ እና የምናስርበት ማህበረሰቡ የሚያስርበት መንገድ ለጥቃት ተጋላጭ ያደርጋታል። ወንዶች ጥቃት ይደርስባቸዋል፣ ግን ብዙም አይደለም። ብዙ ጥናቶችም የሚያሳዩ ሴቶች ላይ ነው እና የህግ ክፍተት ስንል እንግዲህ ብዙ ማንሳት እንችላለን። ለምሳሌ ኢትዮጵያ ብዙ ህግ አላት፣ ሰብአዊ መብቶችን የሚያስከብር ከህገ መንግስቱ ጀምሮ ኢንተርናሽናል ህጎች፣ ሪጅናል ህጎች ያጸደቀቻቸው ህጎች አሉ። በተለየ መልኩ ደግሞ ሴቶች፣ ህፃናት፣ አካል ጉዳተኞች ልዩ ጥበቃ እንዲያገኙ ወጣቶችን ፖሊሲዎች አሉን፣ ህጎች አሉን። ግን ህጉ እንዳለ ሆኖ ህጉን ለማስፈጸም የሚቀመጡ ሰዎች፣ ህጉን ለመተርጎም የሚቀመጡ ሰዎች ላይ ያለው አመለካከት የማህበረሰቡም ስለሆነ ፕሮፐርሊ ህጉ ላይ የተቀመጠውን ፍትህ ሴቶች ጥቃት ሲደርስባቸው፣ ህፃናት ጥቃት ሲደርስባቸው መስጠት አልተቻለም። አንጻራዊ ለውጥ አለ፣ ግን አሁንም መሰራት አለበት። ለምሳሌ አንዱ የምናነሳው ፍርድ ቤት ጾታዊ ጥቃት የደረሰባት፣ ድብደባዊ ማስገድዶ መድፈር የደረሰባት ሴት ስትሄድ የተለየ ቤንች የለም።
ጾታዊ ጥቃትን ለብቻው ከሌሎች ኬዞች ጋር ያው ተራውን ጠብቆ ነው የሚታየው። በተለየም አይን ለመታየት አይሞክርም። አንዱ እንደው እንደ ክፍተት ቢሞላ ብለን የምናስበው ህግ አፈጻጸም ወይም ደግሞ የፍርድ ሂደት ላይ ብንሄድ እሱ ነው። ስለዚህ እንደ ማንኛውም ለምሳሌ እንደ ዝርፊያ፣ እንደ ስርቆት ወንጀል እዛ ጋር የተቀመጡ ዳኞች ያንን ጉዳይ ሊያዩት ይችላሉ። በተወሰነ መልኩ ሴንሲቲቭ ዳኞች አሉ፣ እሱን መካድ አይቻልም። ግን እንዲህ አይነት አሁን የአሰራር ማሻሻዮች ቢደረጉ ወንጀል ህጋችን ላይ የተቀመጡ እዚህም እዛም ያሉ አንቀጾችን ሰብሰብ ባለ ራሱን በቻለ ጾታዊ ጥቃትን አስመልክቶ የሚፈጸሙ እንትኖችን ድርጊቶችን በሙሉ ያካተተ የተጠቃለለ ህግ ቢኖረን መልካም ነው። አሁን ብዙ ጊዜ ፍርድ ቤቶች የሚያጣቅሱት ክሪሚናል ህጉን ስሉ የሀገር ውስጡን የሀገር አቀፍ ህጎችን የዓለም አቀፍ ህጎች በበቂ ሁኔታ ብዙ አንቀጾች አሏቸው ኢትዮጵያ ያጸደቀቻቸው፣ ግን ብዙ ጊዜ ያንን ሲጣቀስ አናይም። ያ ባለመሆኑ ብዙ ጊዜ ፍትህ አነሰ፣ የተሰጠው ቅጣት አንሳል፣ ወይም ደግሞ ጉዳዩ የሚቋረጥበት ጊዜ አለና ዘርፈ ብዙ ነው። በጣም ሰፊ ነገር ነው። ምናልባት እዚህ ላይ እንድታነሽልኝ የሚፈልገው የማህበረሰቡ ሚናስ ምን ይመስላል? ጥቃቶችን ከመጸየፍ አንስቶ ከልጅ አስተዳደግ አንስቶ ልጆቻችንን ከታች ወንድም ሴትም ልጆቻችንን ከማሳደግ አንስቶ የጎደለው ነገር ምንድን ነው ብለሽ ታስቢያለሽ? ብዙ ነገር ነው የሚጎለው ከአስተዳደግ ጀምሮ። አሁን እኛ ጋር ሴትና ወንድን የምናሳድግበት መንገድ ከተማም ገጠርም በዩ አሁንም ብዙ ይቀረዋል። ለምሳሌ ሴት ልጅ በትዳሯ የሚደርስባት ግልምጫም ይሁን ስድብም ይሁን ወይም ደግሞ የኃይል ጥቃት ይሁን ችላ እንድትኖር የሚጠብቅ ማህበረሰብ ነው ያለው። ከእናት ጀምሮ አባት፣ እህት፣ ወንድም፣ ጎረቤት፣ ቤተሰብ የሚመክረው ችለሽ ኑሪ ነው። ግን ያ ስድብ፣ ያ ግልምጫ፣ የኃይል ጥቃት ወይም አስገድዶ መድፈር ኃጢአት ነው፣ ወንጀል ነው፣ ወይም ከሰው ተግባር ከሰው ድርጊት ተቃራኒ ነው ብሎ ብዙ ጊዜ አይነገርም። ለሴት ሲሆን ይለያል፣ ለወንድ ሲሆን ይለያል። የሚታይበትን መንገድ ለምሳሌ ሴት ልጅ የሆነ ጥፋት አጥፍታ ባሏ ቢገስጻት ወይም ደግሞ ኃይል ጥቃት ቢያደርስባት ኢትስ ኖርማል፣ ታዲያ ባሏ አይደለ እንዴ የሚል ማህበረሰብ ነው ያለን፣ ከቤተሰብ ይጀምራል። ወንዱ ደግሞ የሆነ ጥፋት አጥፍቶ ከውይይት ትልቅ ሴቷ አግሬሲቭሊ ብትናገረው ወይም ደግሞ ኃይል ጥቃት ብታደርስበት ሴት አይደለች እንዴት እንደዚህ ደፍራ ባሏ እንደዚህ ታደርጋለች? ሁለቱም ድርጊቱ ትክክል አይደለም። ለሴት ለወንዱ ግን የተለየ መነጽር ነው የሚሰጠው ማህበረሰቡ። ለሴት ሲሆን ነውር ነው፣ ለሴት ሲሆን እቺ ባለጌ፣ እቺ ደፋር፣ እቺ አይናውጣ፣ ለወንድ ሲሆን ግን ይሄ ደፋር ወንድ አይደለ እንዲያድርገው ይፈጽመው ነው። ስለዚህ ይሄ ሚዛናዊ ያልሆነ መነጽር ፍትሃዊ አይደለም በፈጣሪም ዘንድ። ምክንያቱም ሰው ነው ምንጫችን እና ሴትም ወንድም ልጆችን ስናሳድግ ሰው ናችሁ ብለን ነው ማሳደግ ያለብን። ሰው ደግሞ የፈጣሪ ፍጡር ነው። ሁላችን የምናምነው ፈጣሪ አለ ዓለምን የፈጠረ። ስለዚህ ሰዎችን ሲፈጥር ከነ ክብር ነው፣ ከነ ሙሉ ክብራቸው ነው። ለሴት ለብቻ ለወንድ ለብቻ ብሎ የሚያዳላ ፈጣሪ የለም እና የልጅ አስተዳደጋችን በዚህ የተቃኘ ቢሆን እውነት የእምነት ተቋማቶቻችን የእውነት የሰው ልጅን ክብር ሂውማን ራይትስ ደህንነት የሚያስጠብቁ ቢሆኑ ማንኛውም ሰው ሴትም ሆነች ወንድ ህፃንም ሆነ አዋቂ በደህንነት መኖር አለበት፣ ፕሮቴክትድ መሆን አለበት፣ ክብሩ መጠበቅ አለበት። ያው ስህተት አይጠፋም። ተፈጥሮ ደግሞ ጉዳት ቢደርስበት ተረባርቦ ፍትህ እንዲያገኝ እንዲያገግም የሚያደርግ ማህበረሰብ ቢኖረን ከኮሚኒቲ ከታችኛው ኮሚኒቲ ቤዝድ ኢንስቲትዩሽንስ የእምነት ተቋማት ይሄ ማህበራት ከምንለው ጀምሮ እስከ ፎርማሉ ኢንስቲትዩሽን እንደዛ ቢኖረን እና ወላጅ ደግሞ አስተዳደግ ላይ በእንደዚህ መልኩ ቢያሳድግ በጣም በእርግጠኝነት አንድ ወንድ ልጅ ተደባዳቢ ወይም ደግሞ አቢዩዚቭ ሆኖ አይወለድም። ይሄ ማለት ሁሉም ወንዶች ጥቃት ያደርሳሉ ማለት አይደለም። ጥቂት ወንዶች በሚያደርሱት ጥቃት ነው ብዙ ጥፋት እየደረሰ ያለው እና እንደዛ ሆኖ አይወለድም። ሴት ሚስቱን በጥፊ የሚማታ ሆኖ የሚወለድ ወንድ የለም። ወይም ደግሞ ሴት ሆና ስትደበደብና ስትመታ ኢትስ ኦኬ ይገባኛል ብላ የምትወለድ የለችም። አስተዳደጋችን ላይ የምናመጣው ነው። ቻይ አንተ ደግሞ ኢሞሽንህን የምትገልጽበት መንገድ አግሬሲቭ ሆነ ነው። በቃ ጀግና የምትባለው ወንድ የምትባለው በቃ ወንድ ነው አይደለም የሚባለው ከአነጋገራችን ጉብዝና የሚገለጽበት። ሴቷም ስትጎብዝ ወንድ ነሽ ይባላል እና ያ ነው ከቃላት ጀምሮ
ኦሬንት ከማድረግ ሆኖ ከመታየት አሁን ወላጆች ሆነው የሚታዩትን ነው ልጆች የሚቀስሙት። ከዛ ትምህርት ቤት የሚቀርጽበት መንገድ አለ ኮሚኒቲ። ስለዚህ በዛ መልኩ ሰው ናችሁ፣ የሰው ልክነት፣ የሰው ክብር፣ የሰው ሰብአዊ መብት ይገባችኋል ብሎ ካሳደገ በእርግጠኝነት ወንድ ልጅ ተነስቶ ሚስቱን አይደበድብም፣ አይገላምጥም። አለመግባባት ቢከሰት እንኳን ቁጭ ብሎ ህጋዊ በሆነ መልኩ ነው ለመፍታት የሚሞክረው። አሉ ብዙ ወንዶች በዚህ መልኩ ችግሮችን የሚፈቱ፣ ሴቶችን የሚያከብሩ፣ ጥሩ አባት የሆኑ፣ አርአያ ባል የሆኑ፣ አስተዳደጋቸው ስታጠኝ በዚህ መልኩ ስላደጉ ሌላ የለውም። ሴቷንም ስታይ ስብዕኗ ላይ የሚሰራባት ምንድን ነው? ትንሽ አደግ ስትል ወደ አዶለሰንት ኤጅ ይሄ አፍላ ወጣትነት ስትመጣ ውጫዊ ገጽታዋን አይደል የሚለካው ለእሷ ሰክሰስ ለሜሬጅ ማዘጋጀት ውበቷን ኤክስተርናል ውበቷ ላይ እንድታተኩር ዙሪያው ሁሉ የምትፈጥረው ሶሻል ላይፍ ከዛ ጋር ብቻ የተገናኘ እንጂ ያላት ትልቁ እንግዲህ አእምሯችን ነው ትልቁ የኛ ሞተር የሚባለው እናስብበት እሱን አይደለም ነርቸር ሲደረግ የሚታየው ብዙ ጊዜ አንቺ ቆንጆ ነሽ ፊትሽ ዳሌሽ ትባልና ያ ሲነገራት ከዛ በላይ ህይወት የሌለ ነው ይመስላት። ስለዚህ ወይ ከትዳር ወይ ከመውለድ ወይም ደግሞ ሀብታም የሆነ የትዳር አጋር ከመያዝ ባለፈ ሰክሰስ እንደሌለ ኮምፒትም ስታረግ ከፒሮቿ ጋር እሱ ይሆናል መለኪያዋ። መለኪያው ግን እሱ አይደለም። ሊሚትለስ ነው ፖቴንሻላችን እንደ ሴትም እንደ ወንድም። ተፈጥሮ ያለያየናል። ሴትና ወንድ አንድ አይነት አይደለም። የኛ የምንታገልለት እኩል ለማድረግ አይደለም። ግን እንደ ሰው ሴት ሰው ነች፣ እንደ ሰው እንድትኖር፣ ወንድ ሰው ነው እንደ ሰው ሲባል እንግዲህ መብቱ ተከብሮለት ብቻ ሳይሆን የሰውንም መብት አክብሮ ነው ሰው መኖር ያለበት። ግዴታውንም እንዲወጣ አድርጎ እንዲህ አይነት ሪስፖንሲብል ሲቲዘን ፈጣሪን፣ ህሊናን፣ ህግን የሚያከብር ትውልድ ማፍራት ይፈልጋል። እንደዚህ አይነት ትውልድ የምንቀርጽ ከሆነ ህሊናን፣ ፈጣሪን እና ህግን ሰው ካከበረ መብቱ ሲጣስ እንኳን ህጋዊ በሆነ መልኩ ነው የሚሄደው። አይደለም አልፎ የሰውን መብት ሴትን መደብደብ፣ ሬፕ ማድረግ፣ በገላሽ ላይ እኔ ካላዘዝኩ ማለት ይቅርና መብቱ እንኳን ሲነካ ያ ሰው እንደዚህ አይነት ትውልድ ከሆነ ይሄ ትክክል አይደለም፣ ህጋዊ በሆነ ውይይት፣ ህጋዊ በሆነ ተቋም እዳኛለሁ ነው እንጂ የሚለው ራሱ በእጁ ህጉን አይወስድም። እንግዲህ እዛ ቢሮ ውስጥ ስትሰሪ፣ ሴቶችና ህፃናት ቢሮ ውስጥ ስትሰሪ ብዙ ኬዞች ወደ አንቺ ይመጣሉ። ትሰሚያለሽ በየቀኑ የተለያዩ ኬዞችን እና እንደው ምናልባት ውስጥሽ የቀረ ፍትህ አግኝቶ የተደሰትሽበት አለ ወይስ የምታስታውሽው ካለ እስኪ አስታውሽ። በጣም ብዙ ነው፣ በጣም ብዙ ነው። እውነቱን ለመናገር ለመምረጥ ማለት ከአንዱ ጥቃት አንዱን ማስበለጥም አልችልም። ጉዳት ነው፣ አይበላለጥም። እውነት ነው። አንዲት ሴት የተወሰነ እንግዲህ በጥፊ ስለተመታች እንግዲህ ሬፕ ከተደረገችው ያነሰ ነው ጉዳቷ ማለት አይቻልም። ከአካል በተጨማሪ ብዙ ትኩረት የማይሰጠው አእምሮዋ ላይ የሶሻል ላይፏ ላይ የሚያሳድረው ተጽዕኖ ሜንታል ኢልነስም የሚያመጣባቸው ብዙ ሴቶች አሉና በብዙ አንግል መገመት ይቻላል። ነገር ግን እንግዲህ አንድ ሰው ህይወቱን ካጣ በጥቃት ምክንያት በህይወት ካለው የተጎዳው ህይወቱን ያጣ ሰው ነው። በዛ ልናበላልጥ እንችላለን። ፍትህ ያገኙ ኬዞች አሉ ብዙ ማለት ነው። እንዲሁም ደግሞ መተው ደግሞ በጣም የሚያሳዝን ምንም መፍትሄ ያጣንላቸው ኬዞች አሉ። እንደው ፒክ ለማድረግ ይከብደኛል፣ ግን የማረሳው በጣም በኢኮኖሚ ድህነት የሚኖሩ ቤተሰቦች ናቸው። ባልና ሚስቱ፣ ሰውየው ይጠጣል፣ ይሰክራል፣ ፕሮቫይድ አያደርግም ለልጆቹ ማለት ነው። እናት ግን ያለ እድሜዋ ከእድሜዋ በላይ አርጅታ ተጎሳቁላ ልብስ እያጠበች በርበሬ በየሰው ቤቱ እያዘጋጀች የምትኖር ነበረች። ቤታቸውም የመንግስት ቤት የቀበሌ ቤት ደሳሳ ውስጥ ነው የሚኖሩት እና እየጠጣ እየመጣ ይደበድባታል፣ ልጆቹን ይሰድባል። ልጆቹ ሰላም የላቸውም፣ እሷ መታረፍት የላትም። በቀን ውስጥ ደግሞ በጣም ብዙ ጊዜ የወሲብ ጥቃት ያደርስባታል ከድካማ በላይ። አሁን እንግዲህ ብዙ ጊዜ በጋብቻ ውስጥ ማሪታል ሬፕ ወይም ደግሞ አስገዶ መድፈር የለም ይባላል፣ ግን አለ። በተጨባጭ የሚያሳየን ኬዝ አንዱ ይሄ ነው እና ህመም አላት፣ ድካም አላት። ባልፈለገችው መንገድ እየደበደበ ማህፀኗን ይረግጣታል እና በጣም አሰቃቂ የሆኑ የወሲባዊ ግንኙነት ነው የሚፈጽምባት የነበረው። ፋይናሊ
ካንሰር ዴቨሎፕ አደረገች። የማህፀን ካንሰር ሐኪም ጋር ሄደች። ሐኪም እስከተወሰነ ጊዜ የሴክሹዋል ኢንተርኮርስ ወይም የስጋ ግንኙነት እንድታቆም መድኃኒት እንድትከታተል ብቻ መደረግ ያለበትን ነገር ነገራት። እንደዛም ሆኖ መድኃኒቷን ይደብቅባት ነበረ። በቀን 3-4 ነበር ሬፕ የሚያረጋት። አረቄ እየጠጣ እየመጣ መድኃኒቷን ደበቀ። ትምህርት ነው ሆስፒታል እንዳትሄድ ይከለክላታል። ፋይናሊ በፖሊስ ነው አሲዘን እሷም መድኃኒቷን እንድታገኝ ሕክምናም እንድትከታተል ያደረግ ነው። ግን ያለችበት የጤና ሁኔታ በጣም እየባሰን ሄደው በዛ ምክንያት ማለት ነው። ለብዙ ዓመታት ያንን ይዛ ስለኖረች እንግዲህ አሁን ያለችበትን ሁኔታ ባላቅም ያኔ ግን ኦልሞስት ለሞት የተጠጋ አይነት የጤና ስታተስ ነው ነበራት። ስለዚህ አሁን እሷ ሞተች ማለት ልጆቿ ሜዳ ላይ ተበተኑ ማለት ነው። አባትየውም በዚህ መልኩ ኢሬስፖንስብል ነው፣ ወደ እስር ቤት ነው የሚሄደው፣ ልጆች ይበተናሉ ማለት ነው። እና ቤቷንም ሄጄ ስላየሁት አይኔ ላይ ያለ ዝናብ እያፈሰሰ በክረምት ነው መሀል ላይ ውሃ የሚያቆርበት ቤት ውስጥ ነው የሚኖሩት። እና እንደውም በዚህ አጋጣሚ ማስተላለፍ የምፈልገው ብዙ ጊዜ በትዳር ውስጥ አስገድዶ መድፈር የለም ስናነሳ ለምን ይሄን ታነሳላችሁ ለሚሉን እንዲህ አይነት ተጨባጭ ኬዞች አሉ። ሰው ተዋዶ ተፈቃቅሮ ያገባል። የሚያደርጋቸው ማንኛውም ነገሮች በመፈቃቀድ ላይ መሆን አለበት እንጂ አንዱ እያመመው ምቾት እያልተሰማው በኃይል የሚፈጸም ድርጊት አሁንም ወንጀል ነው። ትዳር ውስጥ ስለሆነ ህጋዊ ሽፋን ሊሰጠው አይችልም። እና ይሄን ኬዝ አረሰውም ሁልጊዜ አሁን ያለችበትን ሁኔታ በአቅብዬ ሁሉ እመኛለሁ። በጣም የሚያሳዝን ነው፣ የሚያሳዝን ታሪክ ነው። ይህን ስትይ ምን እያሰብኩ ነበረ? አንደኛው ሴቶችን ለጥቃት ተጋላጭ ከሚያደርጋቸው ነገር አንደኛው ብዬ የማስበው ኢኮኖሚያዊ ችግር ነው። እኔ እንኳን የማውቃቸው ስቶሪዎች አሉ። በተለያዩ አጋጣሚዎች አጠገቤ በነበሩ ሰዎች ስለሚፈሩት ልጅ ብቻ ማሳደግ ኃላፊነቱን ይዞት የሚመጣውን ነገር ስለሚፈራ ቶለሬት መደረግ የሌለባቸውን እና ሊቻሉ ሊታለፉ የማይችሉ ነገሮችን አልፈው የሚኖሩ ብዙ ሴቶች አሉ። አሁን ድረስ ከተማችን ላይ ምናልባት በጣም ትልልቅ ጥሩ መኪና ሲነዱ የምታያቸው ምናምን ሴቶች ሊሆኑ ይችላሉ። ውጭ ግን ቤታቸው ላይ በጣም ብዙ ከባድ ነገር ችለው የሚኖሩ ሴቶች አይቻለሁኝ፣ አውርቻ አውቃለሁኝ። እና ኢኮኖሚያዊ ተጠቃሚነት ወይ ደግሞ ሴት ልጅ ራሷን ለሜሬጅ ከማዘጋጀቷ እኩል ወደ ልጆች ከመውለዷ እኩል ራሷን መቻል ላይ እንዴት መስራት አለባት ብለሽ ታስቢያለሽ? እንደ ሴትም ያው ኢኮኖሚክ ዲፔንደንሲ ለጥቃት ያጋልጣል፣ ምንም ጥያቄ የለውም። ስለዚህ ሴቶች በኢኮኖሚ ራሳቸው ማብቃት አለባቸው። አያግሪ ግን ኢኮኖሚ ብቻ አይደለም ቁልፉ። ስብዕና ግንባታ፣ ሰልፍ ወርዝን ማወቅ። አንዲት ሴት የራሷን ዋጋ ካወቀች ያላትን እምቅ አቅም ወይም ደግሞ ያልተገደበ አቅም በደንብ አድርጋ ጠንቅቃ ካወቀች ዛሬ የገነባችው ኢኮኖሚ ሊፈርስ እኮ ሁሉ ይችላል አይደለም። በኢኮኖሚ ብቻ ትገንባ ብለን እሺ ማቋቋም የሰጠናት ትልቅ ቢዝነስ ገነባች ዘንድ ቢዝነሱ ኮላፕስ ሊያደርግ ይችላል። ያኔ መልሶ የመነሳት የስብዕና ጥንካሬ ያላት ወይ ነው ቁልፉ። ስለዚህ ኢኮኖሚ አንድ ኮምፖነንት ነው ብዬ ነው የማምነው። ግን መላ ስብዕናዋን የሚገነባ ፋሚሊ ሲስተም፣ የትምህርት ሲስተም፣ ኮሚኒቲ፣ ህግ፣ ስርዓት ሊኖረን ይገባል። ስለዚህ አንዲት ሴት ከህፃነት ጀምሮ የምታየውን ነገር ነው አይደለ ኢሚቴት አድርጋ የምታድገው። ከዛ በኋላ ኢንቫይሮንመንቷን ስታይ ራሷን ትቀይራለች። ነገር ግን ቤተሰቦቿ ያንን እንደ ሰው ያላትን እንደ ሴት እንደ ወንድ አይደለም እንደ ሰው ያላትን አቅም እንድታውቀው ካደረጉ፣ እዛ ላይ እንድትሰራ ካደረጉ ከሚሰጧት ገንዘብ ይበልጣል፣ ወይም ከሚያመቻቹላት የጆብ ኦፖርቹኒቲ ይበልጣል። ራሷ ላይ እንድትሰራ ራሷን እንድታቅ አቅሟን እንድታቅ አድርጎ ማሳደግ፣ ሰልፍ ወርዟን እንድታቅ፣ ፓሽኗን እንድታቅ፣ በዛ ላይ ራሷን እንድታሳድግ። ዛሬ ከፍታ ይኖራል፣ ነገ ዝቅታ ይኖራል። ከፍታና ዝቅታን እንዴት ነው ሪስፖንድ የምታደርገው? አሁን እኮ ያንን ፍራቻ ነው አለ ብዙ እህቶቻችን ባለማወቅም እየተነገራቸውም ስለሆነ በቃ የመጨረሻው ግቤ አግብቶ ጥሩ ኢኮኖሚ ያለው ባል ቢገኝ አግብቶ። አብዛኞቹ መጥፎ ነው ማለት አይደለም፣ ጥሩ ነው። ትዳር ጥሩ ነው፣ ተዋዶ ተከባብሮ እስከተገባ ድረስ ሰው ጥሩ ነው። ግን ኮምፕሊትሊ ሌላ ሰው ላይ መጣል የለባትም የእሷን እድገት። ባልም ቢኖር ራሷን መገንባት አለባት።
መተጋገዝ ስለሆነ አፍተር ኦል ትዳር ውስጥም እኮ ሴቷም ወንዱም ሲያድጉ ያድጋል እኮ ቤቱ ያድጋል፣ ኢኮኖሚ ያድጋል። ኦብቪየስሊ ምንም ካልኩሌሽን አያስፈልገው። ኮምፕሊትሊ እዛ ሰው ላይ ይመጣል። ከዛ እሷ የምትጠቀምበትን ነገር ከሰው እየወሰዱ ይከብዳል አይደል? ኤቭሪዴይ ለምትበዩ፣ ለምትጠጩ፣ ለምትለብሹ፣ ለምታጌጭበት ነገር ሰዎችን እየጠየቁ ነው። ያስተዳደጉ እንትን ይመስለኛል ሜሪ፣ ያስተዳደጉ አንደኛው ሚና ይመስለኛል። በትክክል ሮል የወንድ ሮል የሴት ሮል ተብሎ የተቀመጠ የተሰጠን የሚመስል ከዛ ሴቷም ወንዱም ልጅ እሱን አክሴፕት ማድረግና በዛ አካሄድ መሄዱ ይመስለኛል ያንን ተጽዕኖና ያንን ጫና የሚፈጥረው። ትክክል፣ እሱ አንድ ነው። ግን በፍቃድ ደግሞ አልሰራም ካለች ፕሮቫይድ የሚያደርግ ባል አለ፣ ያግዘኛል፣ በቃ ቤቷ ተቀምጣ ያግዛታለሁ፣ ቤት ውስጥ ያለውን ነገር ትከውን፣ እሷን ፈቅዳ ወዳው ከሆነ ኢትስ ኦኬ። ሁሉም ሴቶች ቢዝነስ ላይ ይሰማሩ፣ ሁሉም ሴቶች ይማሩ አይደለም፣ በፍላጎትና በዝንባሌ። ነገር ግን አንዲት ሴት ዛሬ ቤት ውስጥ ልጅ ማሳደግ ፈልጋ ከሆነ ኢትስ ሄር ራይት፣ ፈልጋ ከሆነ ተገዳ አላልኩም፣ ፈልጋ ከሆነ። ነገር ግን ኖ አንቺ እዚህ ጋር ነው በቃሽ ሊሚትሽ፣ ትምህርትሽም ከዲግሪ በላይ አትለፊ፣ ወይም ከዲፕሎማ በላይ አትለፊ፣ ወይ ከሰርቲፊኬት በላይ አትለፊ፣ ቦታሽ እዚህ ነው ከተባለ ነው ችግሩ። ዛሬ ያ ምርጫዋ ሆኖ ደግሞ ነገ ኖ ወጥቼ ደግሞ መስራት አለብኝ ብላ እንደ ልቧ ፍሌክሲቢሊቲን ማስተናገድ የሚችል ኢንቫይሮንመንት ላይ ካለች ኢንዲፔንደንት ነች ማለት ነው እንጂ ሁሉም ወጥተው ፋብሪካ ላይ ይሰማሩ፣ ሁሉም ወጥተው ፐብሊክ ሊደርሺፕ ላይ ይኖሩ፣ ቢዝነስ ላይ ይሰማሩ ማለት አይደለም። ፍላጎት ላይ የተመሰረተ ነው። ግን የሚያስገድድ ሁኔታ አይኖር ነው። ፋሚሊ የማያስገድድ፣ ባል የማያስገድድ፣ ኢንቫይሮንመንት የማያስገድድ፣ በፍላጎቷ በፓሽኗ ባላት ዝንባሌ የምትንቀሳቀስበትን ኢንቫይሮንመንት ፍሪ ያደርግላት ነው። ትክክል። ቅድም ኦፍ ደ ሪከርድ እያወራን ነበር። ጥንካሬ ላይ ስናነሳ ሴት ልጅ ጠንካራ መሆን አለባት፣ ጠንካራ ናት፣ ሁሉም ማድረግ ትችላለች እያልን በጊዜ ሂደት በጣም ብዙ አላስፈላጊ ብቻዋን ልትወጣቸው የማይገቡ ኃላፊነቶችን እየጫንባት መተናል እያልን ነበር እና እሱ ላይስ ምን ትያለሽ? በጣም ብዙ ሰዎች በርናውት ያደርጋሉ። በጣም ከአቅማቸው በላይ ብቻቸውን ማለፍ ከሚገባቸው ውጪ አሳይመንት ይወስዱና አያለሁኝ እንትኑን ችግሩን። እና እንዴት ነው እየሳለን ያለ ነው ጠንካራ ሴትን? ጠንካራ ሴት ጠንካራ ነች፣ ሴት ቻይ ነች፣ ሴት አቻችላ መኖር ትችላለች የሚሉ ነገሮች እኔ ጎጂ ከጥቅማቸው ጉዳታቸው ነው የሚያዘነብልብኝ። ለምን ኤክስፔክቴሽንን ላይ መስቀል ነው ማህበረሰቡ የሚጠብቅብሽ ይሄንን ነው። ስለዚህ ማህበረሰቡ ዕዳ ሰጥቷታል። ዕዳው ተከፍሎ ሳያልቅ እንግዲህ የልጅ አስተዳደግ፣ የቤት ውስጥ ስራ ጭኖባታል እኮ አይደለ? በርደኑ ሼር መደረግ ሲገባው በሁለቱም ጾታ ያንን ጭኖባት እያለ ደግሞ ጠንካራ ነሽ ይላታል። ወጥተሽ ደግሞ ስሪ፣ ተማሪ፣ ቢሮ ምሪ ይላታል። ስለዚህ ጠንካራ ነሽ ሲላት ያንን ለማሟላት ነው የምትጥረው። 24 ሰዓት ነው የተሰጠ ለሁለታችን፣ ለወንድም ለሴትም። በእርግጥ ከሰው ሰው ይለያያል። እንግዲህ የሰው አፈጣጠር ላይ የሚመራመሩ ባለሙያዎች የሚተነትኑት ቢሆንም በጾታ ልዩነት ነገሮችን እንዴት አንድ ልናደርጋለን፣ እንዴት ነው ለችግሮች የምንሰጠው ምላሽና ጥንካሬ እሱ ራሱን ችሎ። ነገር ግን ጠንካራ ነሽ እንደው ዝም ብሎ 24 ሰዓት ተሰጥቷት ያላት ሪስፖንሲቢሊቲ በጣም ብዙ ሆኖ ትችዋለሽ ብሎ ማለት በቃ እንቅልፏ እንድትሰዋ፣ ጤናዋን ኮምፕሮማይዝ እንድታደርግ፣ ሶሻል ላይፏን በራሷ ደግሞ የምታስባቸው ነገር እንዳታደርግ ነው እየገደባት ያለው። መገደብ ብቻ ሳይሆን እየጎዳት ነው ያለው። ብዙ ሴቶች እንግዲህ ለበሽታም ራሳቸውን ሳያዳምጡ ትሬት ሳያደርጉ የሚሞቱት ይሄ በርደን ነው፣ የሶሳይቲ ኤክስፔክቴሽን ነው። እና ጥንካሬ ጥሩ ነው። ሴትንም ወንድም እንዲጠነክሩ ቻሌንጅ እንዲጋፈጡ ማድረግ ጥሩ ነው። ግን ሴቷን ብቻ ጠንካራ ነሽ፣ ትችያለሽ፣ ጎበዝ ነሽ የሚሉ ነገሮች ከዛም ተወጣጥራ ለራሷም ሳትሆን ለቤተሰቧም ሳትሆን ራሷ እንድታጣ ነው የሚያደርገው። እና ማሞገሱ ጥሩ ነው። ነገር ግን መሬት ላይ ያለውን በርደን እናቅልላት ነው። ቤት ውስጥ ያለውን ስራ ሚስቱን ጎበዝ ጠንካራ ነሽ ትችያለሽ ከሚላት ጎበዝ ነሽ እያለ ግን የሚችለውን ስራ ቢያግዛት፣ እሷ እንጀራ እያበሰለች ከሆነ ወጡን ወይም እቃውን ቢያጥብላት፣ በርደን እያቀለልን ነው ጥንካሬን እንግዲህ ማሞገስ። ምን ማለት ግን ዳር ቆሞ አይ ጠንካራ ነሽ ትችያለሽ ማለት ማታለል ነው። ዝም ብሎ ማታለል ነው። እና
አላስፈላጊ ኤክስፔክቴሽን ላይ ሰቅሎ ሴቶች እንዲወጣጠሩና ራሳቸውን እንዲያጡ ጤናቸውን ብዙ ሴቶች እዛ ግብ ውስጥ እየገቡ ያሉ ይመስለኛል። በተለይ ዲስሌስ ቢዝነስ ሁሉም ሰው ቢዝነስ ኦን አድርጎ ከዛ ፋሚሊ ራን አድርጎ ሁሉም ነገር ላይ እኩል ሊሆን አይችልም። ይደክማል። ጎበዝ መሆንም መጠንከርም የሚደክም ይመስለኛል አይደል? እንቅልፍ ይጠለናል። አሁን ዛሬ ቀኑ ሙሉ ሌሊቱን ሙሉ ባልተኛ ነገ ጠዋት ኢፌክቲቭ አልሆንም። ለወንዱም እንደዛው። ስለዚህ በተፈጥሮ ሰውነታችን የሚፈልገውን ምቾት የሚፈልገውን እንክብካቤ ካሳጣ ነው at the end of the day ያው ወደ ህመም ወደ ሞት እድሜያችን ወደ ማጠር ባህሪ ሜንታል ኢልነስ እያለ ያው የጤና ባለሙያዎች እንደሚዘረዝሩት ይመጣል። ስለዚህ እንትኑ በርደኑን ማቅለል ነው። አሁን ብዙ ጊዜ ስለ ጀንደር ኢኳሊቲ ሴትም ወንድም እኩል እድል ይመቻቸው እኩል ይሆኑ አይደለም። እኩል እድል፣ እኩል የስራ፣ እኩል የፖለቲካ ስፔስ፣ ኢኮኖሚ ይመቻችላቸው እንላለን። ብዙ ፖሊሶች፣ ብዙ ህጎች፣ ብዙ አሰራሮች መንግስትም ያዘጋጃል። እዚህ ጋር ግን ኮሚኒቲው ጋር እየተሰራ አይደለም። አሁንም የልጅ ማሳደጉ በርደን፣ ቤት ውስጥ የሚሰራው ስራ፣ የሶሻል ላይፍን ይመቻል። አሁን የድርቁ የምንለው ሰርግ፣ ለቅሶ ሲሆን ቀላል አይደለም ያለው በርደን እና እሱን ጭነንባት እንደገና ፐብሊክ ላይ ኢምፓወርድ ሴቶች ማብቃት እንላለን። እናችን ሴት ምን ላይ ነው እያስቀመጥናት ያለው? ስለዚህ ሁለቱም ጎን ለጎን መሰራት አለበት። ባላንስ ማድረግ ያስፈልጋል። ወንዶች ላይ መሰራት አለበት። ወንዶችን ስናሳድግ ወንድ ልጆችን የቤት ውስጥ ስራ ላይፍ ስኪል ነው፣ የህይወት ክህሎት ነው ብለን ነው ማሳደግ። የሴት ስራ ነው፣ አጸያፊ ነው። ምግብን እንኳን እንጸየፍ ማለት መብላትን አንጸየፍ፣ እንወደዋለን፣ ለህይወታችንም ያስፈልጋል። ስራውን ግን ለምን ይጠሉታል? የሰለጠነው ዓለም እኮ በመጫወቻ ባሻንጉሊት ነው የሚያስተምሩት። ዝም ብሎ ሁሉም ፐርፐዝ አለው። እኛም ደግሞ በራሳችን በሀገራችን ኮንቴክስት በሀገራችን ባህል ባለን ቁሳቁስ ወንዶችን እንደው ተመራጭ አሁን እንደ አንድ ክራይቴሪያ ብናደርገው ትምህርት ስርዓቱ ላይ እኮ ለምሳሌ ቮለንተሪ ሰርቪስ መስጠት ዩኒቨርሲቲ ለመግባት ወይም ስኮላርሺፕ ለማግኘት እንደ አንዱ መስፈርት እንደሆነ ትምህርት ስርዓቱ የቤት ውስጥ ራስን ንጽህና መጠበቅ፣ የራስን ልብስ ማጠብ፣ ምግብን ማዘጋጀት የምንላቸውን አሳይመንት ሰጥቶ at the end of the day እንደ ክራይቴሪያ ብናደርገው ስርዓት አበጀንለት ማለት ነው። ላይፍ ስኪል ማለት ያው የህይወት ክህሎት ሁለገብ ነው። ብዙ ነገሮች አካዳሚክ እውቀት ብቻ ሳይሆንና ብዙ ኢንጌጅመንት ይፈልጋል። ልክ ነው። በፍርድ ቤት ውሳኔ የተሰጠባቸውን ጉዳዮች አንስተው የማጣራት ስራ የሚሰሩ ዩቲዩበሮች፣ ሶሻል ሚዲያ ላይ ያሉ ሰዎች አሉና እነሱንስ ማን ነው ሀይ የሚላቸው? ማን ነው የሚጠይቃቸው? ትክክል። አንድ ሰው ሙያው ሌላ ሆኖ ወይም ጉዳዩ ሳይመለከተው እንግዲህ ወንጀል ኢንቨስቲጌት የሚያደርገው አካል እኮ ይታወቃል። የፍትህ አስተዳደሩ መረጃ ማስረጃ ከመስጠት ውጭ እኛ ገብተን ኢንቨስቲጌት እናደርግ አንችልም። ህግ ባለሙያ በሆንም ጉዳዩን ሪፖርት ማድረግ፣ መከታተል፣ መሞገት፣ ጋይድ ማድረግ ካልሆነ በስተቀር ኢንቨስቲጌሽኑ የሚመለከተው ፖሊስና አቃቤ ህግ ነው። በዛ ስራ ውስጥ ገብተው ፍርድ ቤት የተወሰነበትን ጉዳይ ሄደው ክራይም ሲኑ ላይ እንግዲህ ወንጀሉ የተፈጸመበት ቦታ የሚቀርጹ የማህበረሰብን እንግዲህ በጣም ሚዲያው ላይ ሶሻል ሚዲያ ላይ በጣም ጉዳዩ በጣም የታወቁ ኬዞችን ነው ሪፈር ማድረግልሽ ነው። ያንን ሲያደርጉ የፖሊስን ሮል የፍርድ ቤትን ሮል ሲወስዱ ለምን ተብሎ ሲጠየቁ አናይም። የህግ አካላት በዚህ ደረጃ መጠየቅ አለባቸው። ምክንያቱም ሰው አንድ ሀገር ላይ ህግና ስርዓት አለ፣ መዋቅሮች አሉ። እነዛ መዋቅሮች የተሰጣቸው ማንዴት አለ፣ ኦቶሪቲ አለ። ከዛ ኦቶሪቲ ውጭ ባልተሰጠኝ ስልጣን እኔ አክት ማድረግ አልችልም። ስለዚህ ስልጣን ላይ ያለው አካል ነው ይሄ የኔ ስልጣን ነው አንተ ይህንን ማድረግ ህገወጥ ነው ብሎ ሊከስና ሊያስጠይቅ ይገባል። ለሚዲያ ኦቶሪቲ ብቻ አይደለም፣ ለመገናኛ ብዙሃን ባለስልጣን ብቻ አይደለም ኃላፊነቱ መስጠት ያለብን እና አሉ እንዲህ አይነት በጣም አሁን ደግሞ መስመራቸው እየለቀቀ የሚወጡት ስቶሪዎች ራሱ ምንድነው አዲሱ ትውልድ ሲሰማ ምንድነው የሚማረው? እንደው እኔ ከኢትዮጵያ ውጭስ ሆኖ ኢትዮጵያን ለሚያይ ለሚከታተል በጣም ቀላል ነው። ቋንቋን አያውቅም ማለት ያ ሰው ስለ ኢትዮጵያ አያውቅም ማለት አይደለም። እና አንዳንድ የሚሰሩ ፕሮግራሞችን ሳይ ኢሜጃችንን ራሱ እንዴት ነው በሌሎች የዓለም ክፍሎች ላይ እንዴት ነው የምንታየው የሚለውም ጭምር ያስጨንቀኛል። አንዳንድ የሚሰሩ ፕሮግራሞች እና እሱንም ማሰብ የሚያስፈልግ ይመስለኛል። በጣም ማሰብ ይፈልጋል። እንደ ትውልድ እንደ ሀገር እንደ ማህበረሰብ ማሰብ ይፈልጋል። ስቶሪዎቹ እውነት ናቸው። እውነታው ግን መነገር ያለበት ቦታና መነገር ያለበት ልክ አለ እንጂ
የሀገርን ኢሜጅ ወይም ደግሞ ባህል ያበላሻል ብለን ምንሸፋፍነው አይደለም። የሚመለከተው የህግ አካል መፍትሄ የሚሰጠው ስልጣን የተሰጠው አካል አውቆት ትክክለኛው መፍትሄ ሊሰጠው ይገባል እንጂ በየትኛውም ፕላትፎርም እየጎተትን ሰዎችን ማሰቃየት የለብንም። የኢሰብአዊ ድርጊት ነው፣ ያስጠይቃል። በሌላው ዓለም ቢሆን የሰብአዊ መብት ጥሰት ነው። ምክንያቱም አንዲትን ሴት ተነስቶ ስቶሪሽን በፊት የተፈጸመበሽን ስቶሪ አውሪ ሚዲያ ላይ ፌመስ አደርግልሻለሁ ወይም ደግሞ ገንዘብ እንዲሰበሰብልሽ፣ ያ ነው አሁን ያለው አይደል? በኢኮኖሚ ጥገኝነታቸው በዛ ድክመታቸው ነው እየገቡ ጉዳዩን በተዛባ መልኩ እንዲቀርብ እያደረጉ ያሉት እንጂ ስቶሪው ይደበቅ አይደለም። ስቶሪው መወራት አለበት። ፓራራሊ ደግሞ የህግ እርምጃ፣ ፍትህ፣ የስነ ልቦና ድጋፍ መሰጠት አለበት። ማህበረሰብ ያንን ነገር እንዲያስቆም ማስተማር አለብን። ሚዲያ ላይ ብቻ ስላወጣ ነው መፍትሄ ይገኛል ማለት አይደለም። ሚዲያ ላይ በመውጣቱ ደግሞ ብዙ ጉዳት አለ ስላልን ይታፈን ስቶሪ ማለት አይደለም እና የተጎጂዎችን ጥቅምና ደህንነት በማከለ መልኩ ነው የምንሰራው ስራ። ሪስፖንስብል ሆነን ኃላፊነትን ወስደን እንደ ሚዲያም እንደ ጋዜጠኛም ሊሆን ይችላል፣ እንደ ሰብአዊ መብት ተሟጋች አክቲቪስትም ሊሆን ይችላል። የሰርቫይቨሮችን ቤስት ኢንትረስት ነው ማስጠበቅ ያለበት። ስራሽ ላይ ጭልጥ ብለን ጠፋን፣ ስራሽ ላይ ገባንና ወደ አንቺ ደግሞ እንመለስ። አሁን ኢንተርናሽናል ኦርጋናይዜሽን ላይ ነው የምትሰሪው። ምን አይነት ኃላፊነት ላይ ነው ያለሽው? ከዛ በኋላ ደግሞ ላነሳልሽ የምፈልገው እንግዲህ በመንግስትም በኤንጂኦዎችም በተለያዩ ኃላፊነቶች ላይ ሰርተሻል ላለፉት 15-16 ዓመታት እና በመጣሽባቸው ጊዜያቶች ላይ ሴት መሆን ከዛ ወደ ሊደርሺፕ ስትመጪ ምን አይነት ቻሌንጆች ነበሩት? አንቺ አካባቢም የነበሩ ሴቶችን የማየት እድሉ ስላለሽ የተለያዩ ኃላፊነቶች ላይ ሲቀመጡ ያለው ቻሌንጅ ምን ይመስላል? አሁን የጀንደር ዩዝ ኤንድ ሶሻል ኢንክሉዥን አማካሪ ነኝ፣ አድቫይዘር ነኝ። እስካሁን እንግዲህ ብዙ ዓመት በሰራሁባቸው ጉዳዮች ላይ ስርዓተ ጾታ እኩልነት ላይ፣ ጾታዊ ጥቃት፣ የሴቶች ህፃናት መብቶች ላይ ፖሊሲ እንዲቀየር እንዲሻሻል፣ ስትራቴጂ ላይ ሰዎችን በማሰልጠን ተቋማትን እዛ ላይ ነው ስራ ያተኮረው እና ሊደርሺፕ ፖዚሽን እንግዲህ ብዙ ያስተማሪ ነገር አለ፣ ብዙ ማስተዋጽኦ ያደረኩበት ነገር አለ እና ሴት ሆነሽ ሊደርሺፕ ፖዚሽንን በእኛ ሀገር ኮንቴክስት አሁን ባለንበት ሁኔታዎች ከባድ ያደርጉታል። ሴቷ ስላልቻለች አይደለም፣ ሁኔታዎች። የልጆች እናት ነኝ፣ የእናትነት ኃላፊነት አለብኝ። ሴት ልጆች አሉኝ፣ 2 ልጆች። የነሱን እንግዲህ አሁንም ባለን ማህበረሰባችን ያስቀመጠው ስርዓት ያልተጻፈ ህግ ሴቶች ኦልሞስት 24 ሰዓት ጊዜያቸውን ፋሚሊያቸውን በመንከባከብ እንዲያሳልፉ ይጠብቃል። ዲግሪው ቢለያይም ተጽዕኖ ቢለያይም እኔም ያ ተጽዕኖ አለብኝ። ግን ጥሩነቱ እኔ ሰፖርቲቭ ፋሚሊ አለ። ቤተሰቦቼ በተለይ እናቴ በጣም ልጆችን ቴኬር በማድረግ እነዚህን ትልልቅ ኃላፊነቶችን ሲይዝ ከነ ቻሌንጁ ማለት ነው ብዙ ቀዳዳይ ትደፍናለች። ቤተሰቦች በአጠቃላይ ሰፖርት ሲስተም ሲኖር ክብደቱን ያቀለዋል። ግን ያ ማለት ኮምፕሊትሊ በርደኑ ይቀላል ማለት አይደለም። የፈለገ አሁን እዚህ ሀገር ይሄ ስርዓቱ የስርዓተ ጾታ የተዛባው አመለካከት ካልተስተካከለ፣ ሜዳው እኩል ለወንዶችም ለሴቶችም ካልሆነ ተቋማዊ ተግዳሮቶች አሉ። እኔ የምመራው ተቋም ላይ ሜል ዶሚኔትድ ሊደርሺፕ ከሆነ ሴት ሆኖ ሊድ ለማድረግ ቻሌንጆች ይኖሩታል። በምን መልኩ ትወጪዋለሽ? ያው እንደ ብቃትሽ ራስሽ እንዳዘጋጀሽበት መንገድ ሊለያይ ይችል ይሆናል። ሰውን መምራት ሊደርሺፕ ለወንድም ለሴትም ያው ሰዎችን ነው የምንመራው እና የብዙ ሰው እይታ፣ የብዙ ሰው አመለካከት፣ የብዙ ሰው አስተዳደግ አለና ያንን አቻችሎ መምራት ይፈልጋል እና መንግስት ፖዚሽን ላይ አንዱ ቻሌንጅ ያደረገኝ እሱ ነበረ እና የያዝኩት ጉዳይ የስርዓተ ጾታ እኩልነት፣ ሴቶችና ወንዶች እኩል እድል ይሰጣቸው ብሎ ማለት፣ ጥቃት ይቁም ማለት አሁንም ሴንሲቲቭ ኢሹ ነው። ከባህል ከእምነት ከአመለካከት ጋር ይያያዛል እና በጥሩ አይታይም። ዌልካሚንግ ኤንቫይሮንመንት አይኖርሽም። ቻሌንጅ አለው። እሱን ራሱ ጉዳዩን ይዞ ይሄ ህግ ይቀየር፣ ይሄ ጥቃት መቆም አለበት፣ ይሄ የተሰጠው ፍርድ ትክክል አይደለም ብሎ መናገር በራሱ ማህበረሰቡ እየኖረበት ስለሆነ የሚደግፈው ስለሆነ ሳምሃው ቻሌንጅ አለው። ስለዚህ
አንድን መመሪያ ለማስቀየር የሚወስድብኝ ጊዜ ማወጣው ኢነርጂ በጣም ከባድ ነበረ። ከዛ ውጪ ደግሞ ዲግሪ ይለያይ እንጂ የጾታዊ ጥቃት ትንኮሳ፣ ወሲባዊ ትንኮሳ ያሹን አቅም የትምህርት ዝግጅትሽ እና ያለሽ ልምድ ሳይሆን ሴት በመሆንሽ ብቻ በሴትነትሽ ሴክሹዋሊቲ መገመት መመዘን ማንነትሽ እስኪታወቅ ይኖራል አይደል? እዛ ፖዚሽን ላይም ተደርሶ ምንም ጥያቄ የለውም። እንዳልኩሽ እንዳለን ዝግጅት፣ እንዳለን ብቃት፣ እንዳለን የራሳችንን ፕሮቴክት የማድረግ አቅምና እውቀት ይለያያል እንጂ ይገጥምሻል። ለስራ አፕሮች ያደረግሽው ሰው በሌላ መንገድ ጉዳዩን የተያዘው ስራ ወደ ጎን ትቶ ከሴትነትሽ ጋር ማገናኘት እንዲህ አይነት ነገሮች አሉ በየጊዜው እና ያ ቻሌንጅ ያደርጋል፣ ኢነርጂን ይወስዳል። ባይዘወይ እኔ እንግዲህ እንደ ህግ ባለሙያነቴም እንደ ሰብአዊ መብት ላይ እንደምሰራም ሴቶች ህጻናት መብት ላይ እንደምሰራ ራሴ እንዴት ፕሮቴክት እንደማድረግ ቀድሜ አውቅ ይሆናል። ነገር ግን እንዲህ አይነት እውቀቱ የሌላቸው ግን በሌላ ትምህርት ዝግጅት ወይም በሌላ ልምድ የመጡ ሊደር ሴቶች እንዲህ አይነት ችግር ለምሳሌ ሴክሹዋል አቢዩዝ፣ ሴክሹዋል ሃራስመንት፣ የወሲባዊ ትንኮሳ፣ ብዝበዛ ሲያጋጥማቸው ቦታቸው ላይ በዛ ምክንያት እድገት፣ በዚያ ምክንያት ኦፖርቹኒቲ ሲከለከሉ ትተውት ነው የሚሄዱት ቻሌንጅ ስለሚሆን። ከዛ ደግሞ የቤተሰብ ኃላፊነት አለ፣ ልጅ የማሳደግ ከስራ መታ ቤት ውስጥ ደግሞ ያለውን ነገር ማኔጅ ለማድረግ ጊዜዋን፣ ጉልበቷን፣ የረፍት ጊዜዋን ራሷን የምታበቃበትን ጊዜ ይሻማል እና ይሄን እንዴት አቻቻልሽው? የቤተሰብ ሰፖርት ትልቅ አም ግሬትፉል ለእናቴ በተለይ እዚህ ለመድረሴ በጣም ትልቅ ሚና አላት። ከፈጣሪ ቀጥሎ ፈጣሪ ያው ሲፈቅድ ነው፣ ስለፈቀደልኝ ነው። በጣም ነው ማምነው በፈጣሪ። ሁልጊዜ ሁሉ ነገር ለእሱ ነው የምሰጠው። ከፈጣሪ ቀጥሎ ቤተሰቦቼ ናቸው እና ራስ ላይ መስራት። እኔ አሁን ይህን ስልሽ የኔ ትንሽ ልምድ ነው። ብዙ ሴቶች ራሳቸው ልምዳቸውን ቢያካፍሉ ብዙ ሴት ወጣቶች ይማሩበታል ብዬ ስለማምን ነው እኔ ታሪኬንም ወይም ስራዬን የማወራው እንጂ በጣም በብዙ ውጣ ውረድ ያለፉ ሴቶች፣ ብዙ ኮንትሪቢዩት ያደረጉ ደግሞ ብዙ ሴቶች አሉ። ግን ቻሌንጅ ሲያጋጥም አልሰበርም። ብዙ ቻሌንጅ ሳያጋጥመኝ ቀርቶ አይደለም፣ የወደኩባቸው የተነሳሁባቸው አሉ። በስራም በፐርሰናል ላይፍም ሞክሬ ይችላለሁ ብዬ አልቻልኩበት አለ። ነገር ግን ዛሬ ወደኩ ማለት አልነሳም ማለት አይደለም። ያ ከሬጅ አለ እኔ ጋ። ራሴን አበረታለሁ። አካባቢ ደግሞ የምማርበት እንዲሆን ነው የማደርገው። ብዙ ጊዜ የምከተለው ስልት በሴት ጓደኝነት የሚሆን በስራ ባልደረብነት ወይም በሌላም ሪሌሽንሽፕ የምማርበት ሰው ከኔ የተሻለ እይታዬን ሊያሰፋልኝ የሚችል ሰው ነው ኢንቫይሮንመንት ነው የምመርጠው። ለምን ሁሌ ተማሪ ነኝ ብዬ ነው የማስበው። ሁሌ ተማሪ ነኝ፣ ሁሌ እያንዳንዱ ቀን የምማርበት ነው ብዬ ስለማምን አዳዲስ ነገር ለመሞከር ራሴን ለማሳደግ እጥራለሁ ከፈጣሪ ፍቃድ ጋር። ቻሌንጅ ሲገጥመኝ ግን ለፈጣሪ ነው የምሰጠው እና አይሰብረኝም ብዬ ነው የማስበው። አልፈዋለሁ ብዬ ነው የማስበው። ያ ነገር እኮ በጣም ውስጤን ጎድቶት ሊሆን ይችላል፣ ግን ለነገ ለማስበው ነገር እንቅፋት መሆን የለበትም ብዬ መልሶ የሚነሳ ፐርሰናሊቲ ያለኝ፣ ስራ ላይ ታታሪ ነኝ። ማየት እችላለሁ። ረጅም ጊዜ አይሻለሁ ሚዲያ ላይም ከ4 ዓመት ከ5 ዓመት በፊት ጀምሮ ከእናንተ ቢሮ ጋርም ስሰራ አውቅሻለሁ እና እሱን መናገር እችላለሁ። ዊዝ ኤክሰለንስ ለመስራት ነው ምጥረው ነኝ። አይደለም ፐርፌክት አይደለሁም፣ ግን የተሰጠችኝ ትንሽ ኃላፊነት እንደው ምን ቫሊዩ አድ ባረግባት ብዬ ነው የማስበው። ሁሌ ከተለመደው ውጭ ቫሊዩ አድ ባደርግ፣ ለምሳሌ በፊት ከነበረኝ ኃላፊነት አሁን ያለኝን ሲይዝ በፊት የተማርኩት አለ፣ አሁን ምንድነው ቫሊዩ አድ አድርጌ የምሰራው እሴት መጨመር ላይ በጣም አምናለሁኝ እና ለዛ ራሴን ማብቃት፣ ሁሌ መማር፣ ሁሌ ተማሪ መሆን። ተማሪ ትንሽ ደግሞ በጣም ብዙ ዲግሪ ከጫኑ ብቻ አይደለም። እኔ ክላየንት ሆነው ከሚመጡ ጥቃት ደርሶብኛል ተጎድቻለሁ ብለው በጣም በሞራል ድቅቅ ብለው የሚመጡ ሴቶች ከነሱ ብዙ መማረው ነገር አለ። እያንዳንዱ ኦፖርቹኒቲ ከልጆቼ እኔ ከወለድኳቸው ልጆች ብዙ መማረው አለ እና አይ ቲንክ ያ ይመስለኛል። ገና ብዙ ይቀረኛል። አሁንም ገና ብዙ መስራት፣ ገና ብዙ ኮንትሪቢዩት ማድረግ፣ ብዙ ማስባቸው ነገሮች አሉ። ግን ፈጣሪ በፈቀደው በዚህ በአጭር እድሜ እና በአጭር ኤክስፒሪየንስ ይህንን ስለምጠቀም ነው እና ግን በብዙ ቻሌንጅ የተከበበ ህይወት ጆርኒ ነው ያለኝ። ከሰው ሰው ሊለያይ ይችላል። በዚህ መልኩ ምናልባት በጣም ከባድ በቃ ይሄን ነገር
አላልፈውም ያልሽበት ጊዜ ነበረ? ምን አይነት መንገዶች ረዱሽ ከዛው ስለመውጣት ከነበርሽበት? ብዙ ሴቶች ብዙ ወጣቶች ሴቶችም ወንዶችም በተለያዩ ሁኔታ ውስጥ የሚያልፉ ሰዎች አሉና በዚህ ወቅት ምን ውስጥ ሰው እያለፈ እንደሆነ አናውቅምና ምናልባት ምን ረዳሽ? ምን አገዘሽ? ጸሎት፣ ከፈጣሪ ጋር በጣም ቁርኝት አለ። ጸሎት፣ ኦፕቲሚዝም፣ በጎ ማሰብ፣ እንደዛ ነው የኔ ባህሪ። ከኔጌቲቭ ነገር በጎ ነገርን ማየት ይቀናኛል። እንደ ሰው ኤቭሪዴይ እኮ የምነጫነጭባቸው ማማረርባቸው ነገሮች ሊገጥሙ ይችላሉ፣ ግን ለተወሰነ ጊዜ ነው። አልይዛቸውም ረጅም ጊዜ። ችግሩ እኮ አለ፣ አፌክት እያደረገኝ ነው፣ ግን ምንድን ነው መፍትሄው? ነው ምን ሊያስተምረኝ መጣ ነው የሚለው። ከዛ ግን ጸሎት ነው። ምንም በቃ ድርድር የሌለው ነገር ለፈጣሪ ሰጠዋለሁ፣ ራሴን አጠነክራለሁ። ጎድቶ ሊያልፍ ይችላል፣ ሳይጎዳይ ሊያልፍ ይችላል፣ ግን ብዙ ሰዓት በመጨነቅ እዛ ላይ በመኮራመት አላሳልፍም። ከትንሽ እስከ ትልቅ በምልሽ ችግር አላልፈውም ብዬ ያልኳቸው ችግሮች ገጥመው ሊሆን ይችላል በህይወቴና ቁጭ ብሎ ማሰብ፣ መረጋጋት። በጣም እርግጠኛ የሆንኩት ተስፋ አልቆርጥም። ተስፋ ማልቆርጠው ደግሞ በፈጣሪ ስለምተማመን ነው። እና ችግሮች ይመጣሉ። ማንም ሰው ላይ ሊመጣ የሚችል ችግር፣ ያንን ችግር ማለፍ እችላለሁ ነው። አሁንም የተሰጠሁለት ስራ ብዬ የማስበው እንግዲህ ብዙ ተጎድተው የሚመጡ ሴቶችና ህፃናት መብት እያላቸው እንደ ሰው ሳይቆጠሩ ሰዎች በእነሱ እጅ መብቶቻቸውን አድርገው እንደፈለጉ የሚጫወቱባቸው ሴቶች፣ ህፃናት ነው የሚመጡትና እኔ እንግዲህ ሙሉ ለሙሉ ጠንካራ ነኝ እችላለሁ ምናምን አይደለም ምለው። እኔ መጠንከር አለብኝ ሌሎችን ለማበርታት አይደል፣ ኢንስፓየር ለማድረግ። እኔ ሳልፍ ነው ሆኜ ስገኝ ነው አይደለም ለኮሚኒቲ ለልጆቼ ማራያ መሆነው። ችግር ማንንም ይገጥማል፣ ማንም ሰው ይወድቃል። ግን እንዴት ነው ኢንተርቴን የምናደርገው ነው። ኦኬ ቆዝሜ መቀጠል ነው የሚያዋጣኝ ወይስ ወደ መፍትሄው መመልከትና ሁልጊዜ ያንን ነው ራሴ ነው ማስታውሰው ምነግራት ለራሴ ማለት ነው። እና ሴቶችም ሲመጡ እዚህ ቦታ ብትሄጂ የህግ ጉዳይ ፋሲሊቴትድ እንዲሆንላት መምከር ላይ አይደለም የምጀምረው። እሷ ቀና እንድትል ነው፣ ያላትን ፖቴንሻል ምን እንዳለፈች ጥንካሬዋን እንድታየው ፈጣሪ የሰጣትን ጸጋ ማለት ቆሞ መገኘት፣ መተንፈስ በየቀኑ እኮ ራሱ ግሬትፉል የምትሆኝበት ነው፣ የሚያበረታሽ ነገር ነው። እና ያ ነው ፈጣሪ ነው፣ ሌላ ምንም እንትን የለውም። ምናልባት ወደ መንግስት ኃላፊነት የመመለስ ሀሳብ አለሽ? እየሰራሽ በነበረበት ወቅትስ አመጣኋቸው የምትያቸው ለውጦች አሉ? እነሱና ለጊዜው የለኝም። አዎ ለውጦች አሉ። ሀሳቡን አንስቶ ዳር እስኪደርስ እስከማድረግ ድረስ ኤንጌጅ ያደረኩባቸው ስራዎች አሉ። ለምሳሌ የሴቶች የንጽህና መጠበቂያ አቅርቦት፣ የአዲስ አበባ ከተማ መስተዳድር ላይ የምገባ ኤጀንሲ ሲቋቋም ያው ስኩል ፊዲንግ ትልቅ ስራ ነው ከተማ አስተዳደሩ የሰራው እና አሁንም እየተሰራ ያለ በጣም ምኮራበት ሁሌም ደስ የሚለኝ ሳስበው ከተማ አስተዳደሩ ላይ ከተሰሩ ትልቅ ስራዎች መካከል አንዱ ነው። እዛ ላይ ምግብ በማቅረብ ብቻ የሴትና የወንድን ፐርፎርማንስ እኩል ማድረግ አይቻልም። ሴት ደግሞ የተለየ ፍላጎት አላት። በወር አበባ ምክንያት በወር ውስጥ 5 ቀን ትቀራለች። ያ ደግሞ ሲደመር በ10 ወር ወይ በምትቆይባቸው 10 ወር በትምህርት ቤት ገበቷ ላይ ወደ 50 ቀናት ትቀራለች። ስለዚህ በዚህ ምክንያት ወደኋላ ትቀርብናለች። ትምህርት ሴክተሩ አቺቭ ማድረግ የሚፈልገውን አቺቭ አያደርግም። ምግብ በነፃ እንደቀረበው ሞዴስ በነፃ መቅረብ አለበት፣ ኢኮኖሚካሊ አፎርድ ለማያደርጉ። ምክንያቱም መብላት የማትችል ምሳ ቋጥረው መስደድ የማይችሉ ወላጆች ሳኒታሪ ፓድ 140 ብር 2 ፓክ መግዛት ይችላሉ። ስለዚህ እሱ አዋጅ ላይ እንዲገባ አስተዋጽኦ አድርጌያለሁ። አዋጅ ላይ መግባቱ ብቻ ሳይሆን በጀት እንዲመደብለት ብዙ ታግያለሁ። አሁን እንግዲህ እንቅስቃሴዎች አሉ። አዋጁ ላይ ያለ አቅርቦት እንዲኖር ዴይ ኬር በእኛ ቢሮ ሴቶች ህፃናት ቢሮ ላይ 2 ዴይ ኬሮች እንዲቋቋሙ አድርጌያለሁ። በመንግስት ደረጃ መንግስት ተቋማት ላይ ያሉ ሰራተኞች መሳቀቅ የለባቸው። በተለይ መንግስት መስሪያ ቤት ላይ ወደ ታችኛው እርከን ስትሄጂ የደሞዝ ክፍያቸውም ትንሽ ነው። ስለዚህ ሞግዚት መክፈል አይችሉም። ለሞግዚት መክፈል ካልቻሉ ከስራ ነው የሚቀሩት። ስለዚህ መስሪያ ቤታቸው እንዲሰሩ ያንን ሌሎችም
አሉ በርካታ የአስተናጋጅ ሴቶች አጭር ቀሚስ እንዲለብሱ የሚገደዱበት ከሌሎች ተቋማት ጋር ሆነን ሞግተን ግን ከባህልና ቱሪዝም ጋር እኔ በነበረኝ ኃላፊነት በመነጋገር ቢያንስ ደንብ ቁጥጥር እንዲወጣ ለማድረግ ትልቅ አስተዋጽኦ ነበረኝ። እንዲህ የሚቆጠሩ ስራዎች አሉ። ግን ያው ብቻሽን አሰሪም ከቲም ጋር ነው ሀሳቡ ማመንጨት፣ መሞገት፣ ፐርሲስተንት ሆኖ መግፋት ላይ ያው ፓሽንም ስለሆነ ለዛም ስለሆነ መንግስት ቢሮ ሄድኩት ያንን ለማድረግ ሞክሬያለሁ። ጥሩ ነው። በቅርቡ አልመለስም ብለሻል ወደ መንግስት ኃላፊነት። እሺ የመጨረሻ ጥያቄ ላድርገው። ራስሽን ከ5 ዓመት ከ10 ዓመት በኋላ ሜሪን በሊደርሺፕ የት ምናያት ይመስልሻል? የት ማየት ትፈልጊያለሽ ራስሽን? ሊደርሺፕ እኔ የምተረጉመው ግዴታ ትልቅ የመንግስት ፖዚሽን መያዝ አይደለም፣ ወይም ደግሞ መንግስት ያልሆነም ተቋም የግል ካምፓኒ ላይ ትልቅ ፖዚሽን መያዝ አይደለም። ኦፍኮርስ ያንን ፖዚሽን ስትይዢ ኦፖርቹኒቲው አለሽ ኢንፍሉዌንስ ለማድረግ። ግን ሊድ ማድረግ ለውጥን ሊድ ማድረግ ነው የኔ ፓሽኔ፣ እንደዛ ነው። በምወደው ይሄ ሴቶች ህፃናት ፍትህ እንዲያገኙ ጀንደር ኢኳሊቲ ኢኩዊቲ እንዲሰፍን ለማየት ባለኝ ልምድ አሁን እግዚአብሔር ፈቅደው ደግሞ በምጨምረው ልምድና የትምህርት ዝግጅትም ሆነ ሌሎች ነገሮች የተሻለ ኢንፍሉዌንስ ማድረግ፣ ፖዚቲቭ ኢንፍሉዌንስ ማምጣት፣ የተሻለ ኮንትሪቢዩት ማድረግ ህግ ለውጥ ላይ፣ አሰራር ላይ፣ ሲስተም ላይ ኖት ኦንሊ በኢትዮጵያ ሪጂናሊ ኢንተርናሽናሊ እንዲህ አይነት ለውጦችን ሊድ የማድረግ ሴቶችና ህፃናት መብቶች የተሻለ እንዲከበሩ ለውጥን መምራት፣ ኦፊስን መምራት ከምለው ለውጥን መምራት ላይ ራሴን ለማየት ከፈጣሪ ፍቃድ ጋር አስባለሁ። መልካም እድል እንመኛለን። ጊዜሽን ስለሰጠሽን አብረሽን ስለቆይሽ በጣም አመሰግናለሁ። ምናልባት ያላነሳሁት ነገር ካለ እና ማለት የምትፈልጊው ነገር ካለ የመጨረሻ ማመስገን ብቻ ነው። አመስግኝ። አመሰግናለሁ ስለጋበዝሽኝ ትዕግስት። ምክንያቱም ቀላል አይደለም የሚዲያ ፓወር፣ አምናለሁ በሚዲያ ፓወር እና እዚህ ስትጠሪኝ ማስተላልፈው መልእክት የተወሰነ ጠቃሚ ከሆነ የተወሰነ ሰው ይጠቀምበታል ብዬ ስለማምን ነው። እኔም በግሌም ሶሻል ሚዲያው ላይ ያለኝ ኢንፍሉዌንስ ስላለ በተወሰነ መልኩ። ከዛ ውጭ ግን እኔ እዚህ ለመድረስ ከፈጣሪ ቀጥሎ ቤተሰቦቼ በተለይ እናቴ በጣም ለማመስገን እፈልጋለሁኝ። ባልደረቦቼ ብዙ ነገር አብሬ የሰራኋቸው ተቋማት በሙሉ ለእኔ እድገት እዚህ መድረስ አስተዋጽኦ አድርገዋልና አሻራ ያላቸው በሙሉ ለእኔ እዚህ መድረስ ማመስገን እፈልጋለሁ። ቴንኪዩ። ስለ ጊዜሽ አመሰግናለሁ ሜሮን። ተመልካቾች የከፍታ ሾው የዚህ ሳምንት ፕሮግራም በዚህ ሰዓት ተጠናቋል። በሚቀጥለው ሳምንት በሌላ ዝግጅት በሌላ እንግዳ እንገናኛለን። ስላዳመጣችሁን አብራችሁን ስለነበራችሁ እናመሰግናለን። የከፍታ ሾው ዩቲዩብ ቻናልን ሰብስክራይብ ማድረግ አትርሱ። አብራችሁን ቆዩ። እንገናኛለን በሚቀጥለው ጊዜ። መልካም ጊዜ፣ መልካም ቆይታ።